መተው ነገሬን ከተተው ይላል ያገሬ ሰው። በህይወት ጎዳና ላይ ፈተና ያለ ጉዳይ ነው። የቀረበ ይርቀሃል፣ ያጀበ ይበተናል፣ ያመንከውም ይከዳል። ልክ ፈተና ሲገጥም እኔ ለህይወት አላስፈልግም ምትል ከሆነ ግን ለስተት ትዳረጋለህ። ልብህን የሚያቆስል ነገር ሲገጥም የቆሰልክበት ሁኔታ ላይ ምትቆይ ከሆነ ካቆሰሉ ሰዎች በላይ የህይወትን እርምጃ የምታደናቅፈው አንተ ነህ። መርዙ ተመራጁን ሊመርዝ ሲያምረው ተመራጁ መርዙን ረስቶ መረዘው እንደሚባል አንተም ጉዳትን ረስተ ጉዳው፣ ስብራትን ረስተ ስበረው እንጂ ጉዳትን እያስታመምክ የጎዱ ሰዎች ዳግመኛ እንዲጎዱ እድል አትስጣቸው። የቀበሩን ሰዎች መውጫ፣ የጣሉን ሰዎች መነሻ ለማድረግ የምትጣጣር ከሆነ መቼም ህይወትህን ከስብራት ልታድነው አትችልም። ልታጣ የማትፈልገውን ነገር ስታጣ ማሰብ ያለብህ ህይወት እንደዚህ አይነት አጋጣሚ እንዳላትና አምላክ ደግሞ የበለጠ ትሩፋት ያለው ነገር እያዘጋጀልህ እንደሆነ ነው እንጂ ማሰብ ያለብህ ያቆሰሉህና የቆሰልክበት አካባቢ በመቆየት ለተጨማሪ ጉዳት ራስን ማጋለጥ የለብህ። ካልተውናቸው የማይተውን ብዙ ነገሮች አሉ። እነርሱ የማያስተኛ ነገር ተናግረው እቤት ገብተው ተኝተዋል። ሰላማችንን መጠበቅ ያለብን እኛ እንጂ በፍጹም በትላንትና ህመማችን እየተብከነከንን የወደፊት አዲሱን ምዕራፋችንን እንዳንጀምር በራሳችን ላይ ራሳችን ወጥመድ ማኖር የለብንም። አራት ሚኒት ነው እስከ ሰላተኛው እና ላውንደሪ መተው ነገሬን ከተተው ይላል ያገሬ ሰው። በህይወት ጎዳና ላይ ፈተና ያለ ጉዳይ ነው። የቀረበ ይርቀሃል፣ ያጀበ ይበተናል፣ ያመንከውም ይከዳል። ልክ ፈተና ሲገጥም እኔ ለህይወት አላስፈልግም ምትል ከሆነ ግን ለስተት ትዳረጋለህ። ልብህን የሚያቆስል ነገር ሲገጥምህ የቆሰልክበት ሁኔታ ላይ ምትቆይ ከሆነ ካቆሰሉ ሰዎች በላይ የህይወትን እርምጃ የምታደናቅፈው አንተ ነህ። መርዙ ተመራጁን ሊመርዝ ሲያምረው ተመራጁ መርዙን ረስቶ መረዘው እንደሚባል አንተም ጉዳትን ረስተ ጉዳው፣ ስብራትን ረስተ ስበረው እንጂ ጉዳትን እያስታመምክ የጎዱ ሰዎች ዳግመኛ እንዲጎዱ እድል አትስጣቸው። የቀበሩን ሰዎች መውጫ፣ የጣሉን ሰዎች መነሻ ለማድረግ የምትጣጣር ከሆነ መቼም ህይወትህን ከስብራት ልታድነው አትችልም። ልታጣ የማትፈልገውን ነገር ስታጣ ማሰብ ያለብህ ህይወት እንደዚህ አይነት አጋጣሚ እንዳላትና አምላክ ደግሞ የበለጠ ትሩፋት ያለው ነገር እያዘጋጀልህ እንደሆነ ነው እንጂ ማሰብ ያለብህ ያቆሰሉህና የቆሰልክበት አካባቢ በመቆየት ለተጨማሪ ጉዳት ራስን ማጋለጥ የለብህ። ካልተውናቸው የማይተውን ብዙ ነገሮች አሉ።